በሚሊዮኖች የሚቆጠሩ ሰዎች መነሳሳትን እየጠበቁ ወይም ደግሞ አንድ ሰው እንዲጀምሩ ፈቃድ እንዲሰጣቸው ተስፋ እያደረጉ ባሉበት ሁኔታ ውስጥ በምድር ስንጥቆች ውስጥ ኑሮውን ያደረገ አንድ ድምፅ አልባ መሐንዲስ ሥራ ላይ ነው። ይህ ትንሽ ፍጥረት ማንም ሊነካው የማይደፍረውን ከባድ ሸክም ተሸክሞ በሙቀት በዝናብና በአደጋ ውስጥ ያለምንም አመንታት ይጓዛል። ይህ ፍጥረት ጉንዳን ነው። ጉንዳኖች መሬት ላይ ከወዳደቁ ነገሮች ታላላቅ መንግስታትን የሚገነቡ ምስጢራዊ ኃይሎች ናቸው። ውድ ተመልካቾቼ ዛሬ እናንተ የእነሱን አስተሳሰብ ትወርሳላችሁ። በሚቀጥሉት ጥቂት ደቂቃዎች አምስቱን አስተማሪ የጉንዳን ሕጎችን እንመለከታለን። ከዛሬ አልፎ ለወደፊት ስለመዘጋጀት፣ ትናንሽ ተግባራትን ወደ ታላቅ ውጤት ስለመቀየር፣ ያለ ሰው ግፊት ሥራን ስለመስራት፣ የማይበገር አንድነትን ስለመገንባትና በዝምታ ሀብትን ማፍራት እንዴት እንደሚቻል እንዲሁ ለተራ ሞቲቬሽን ሳይሆን ሳይንስ በሰፊው ባጠናቸውና በተፈጥሮ አስገራሚ ተደርገው ከሚታዩ ፍጥረቶች አንዱ በሆነው በጉንዳን አስተሳሰብ ላይ ተመስርተን እንማራለን። ጂም ሮንና ጥንታዊ ፈላስፎች ይህንን ትንሽ ፍጥረት እንደ ተራ ነፍሳት ሳይሆን እንደ ብሉፕሪንት አጥንተውታል። በዚህ ቪዲዮ መጨረሻ ላይ የጉንዳን ድምፅ አልባ ኃይል በውስጣችሁ ሲነሳ ይሰማችኋል። እስከ መጨረሻው አብራችሁኝ ቆዩ። እስቲ ከ2500 ዓመታት በላይ በቆየው የጉንዳንና የፌንጣ ተረት እንጀምር። ፀሐይ በደመቀችበትና ተፈጥሮ በለመለመችበት በዚያ ሞቃታማ የበጋ ወቅት ፌንጣው በደስታ እየዘፈነና እየተጫወተ ቀኑን ያሳልፍ ነበር። ጉንዳኑ ግን በዚያው ሙቀት ውስጥ ገና ላልመጣውና ለሩቁ ክረምት ምግብ በማከማቸት ይባዝናል። ክረምቱ መጥቶ ውርጭና ቅዝቃዜው ሲበረታ ፌንጣው የሚበላው አጥቶ በረሃብ ሲማቀቅ፣ ጉንዳኑ ግን በቤቱ በሰላም ይኖር ነበር። ይህ ተረት የሚነግረን ታላቅ እውነት አለ። ጉንዳን ለክረምቱ የሚያቅደው ክረምቱ ሲመጣ ሳይሆን ፀሐይ በደመቀችበት ሰዓት ነው። ከዛሬ 5 ዓመት በኋላ ያለውን ሕይወታችሁን እስኪ በዓይነ ሕሊናችሁ ሳሉት። የገነባችሁት ቤት ውስጥ ቆማችሁ የምትወዱትን ሥራ እየሠራችሁና ትርጉም ባላቸው ሰዎች ተከባችሁ ይታያችሁ። ያ የወደፊት ሕይወት በድንገት እንደ ተአምር የሚመጣ ሕልም አይደለም። ይልቁንስ ዛሬ በዝምታ የምታደርጓቸው ጥቃቅን ምርጫዎች ውጤት ነው። ዛሬ ጊዜያችሁንና አቅማችሁን ነገ በሚጠቅም አዲስ ስኪል ላይ ማዋል አለባችሁ። ነገ ይበልጥ ብልህ የሚያደርጋችሁን ያንን አንድ ገጽ ዛሬ ማንበብ የነገ ስኬታችሁ መሠረት ነው። እንደ ፌንጣው ዛሬውኑ በሚያልቅ ጊዜያዊ ደስታ ላይ ብቻ ከማተኮር ይልቅ ለረጅም ጊዜ ስኬት ትኩረት መስጠት ይገባል። ስኬት ማለት በዝግጅትና በዕድል መገናኛ ላይ የሚፈጠር ፍሬ ነው። ጉንዳን ሁሉ ነገር በራሱ ጥሩ ይሆናል ብሎ አይጠብቅም። ይልቁንም ሁኔታዎች ቢከፉስ ብሎ በንቃት ይዘጋጃል። ስለዚህ አሁኑኑ መዘጋጀት ጀምሩ። ምክንያቱም የነገው ስኬታማ ማንነታችሁ ለዛሬው ጥረታችሁ ምስጋናውን እያቀረበላችሁ። አሁን ደግሞ ከጉንዳን ተፈጥሮ እጅግ አስደናቂ የሆነውን እውነታ እንይ። አንድ ትንሽ ጉንዳን ከገዛ ክብደቱ ከ50 እስከ 100 እጥፍ የሚበልጥ ሸክም መሸከም ይችላል። ይህም ማለት አንድ ሰው አንድን መኪና ተሸክሞ ለብዙ ኪሎ ሜትሮች እንደመጓዝ ማለት ነው። ነገር ግን የጉንዳኑ ሚስጥር በጉልበቱ ላይ ሳይሆን በአስተሳሰቡ ላይ ነው። ትኩረቱ በሸክሙ ክብደት ላይ ሳይሆን በሚጠብቀው ግብ ላይ ነው። ታላቁ የሥነ ልቦና ሊቅ ጂም ሮን የጉንዳንን ጽናት እንዲህ ሲል ይገልጻል። ጉንዳኖች በጭራሽ ተስፋ አይቆርጡም። የሆነ ቦታ እየሄዱ ሳሉ መንገድ ብትሰጉባቸው ሌላ አማራጭ ይፈልጋሉ። በላይ በኩል ይወጣሉ፣ በታች በኩል ይወርዳሉ፣ ወይም ዞረው ይሄዳሉ። ግባቸው ላይ እስኪደርሱ ድረስ ጉዟቸውን ይቀጥላሉ። በተጨማሪም እንዲህ ይለናል፣ ስኬት ተአምራዊ ወይም ምስጢራዊ ነገር አይደለም። ስኬት መሠረታዊ የሆኑ ተግባራትን በየቀኑና በቋሚነት የመተግበር ተፈጥሯዊ ውጤት ነው። በአንዲት ጠባብ ክፍል ውስጥ የምትኖርን ያችን ወጣት እናት በዓይነ ሕሊናችሁ ሳሏት። ከረጅም የሥራ ሰዓት በኋላ ሰውነቷ ዝሏል። አይኖቿ በድካምና በእንቅልፍ እጦት ያቃጥሏታል። መላ አካሏን በህመም ተሞልቷል። ነገር ግን ሌሊት 5 ሰዓት ላይ ሁሉም ተኝቶ እሷ ብቻዋን ለደቂቃዎች ለማጥናት ትቀመጣለች። ወይም ደግሞ ጓደኞቹ በደስታ ውጪ ሲዝናኑ፣ እሱ ግን በየቀኑ አንድ ገጽ መጻፉን የማይተው ያንን ወጣት ደራሲ ተመልከቱ። ከዓመታት በኋላ ያቺ እናት የቤተሰቧን ታሪክ ለዘላለም የሚቀይረውን የሥራ ዕድል ጨብጣ ትመረቃለች። ያ ወጣት የጻፈው መጽሐፍ ደግሞ በዓለም የታወቀ ይሆናል። እነዚህ በየቀኑ የሚደጋገሙ ተራና የማይታዩ የሚመስሉ ትናንሽ ተግባራት ናቸው ታላቁን ውጤት የሚፈጥሩት። ትልቅ ዕድል ወይም ተአምር አትጠብቁ። እናንተ ብቻ የምትችሉትን ትናንሽ ተግባራት አታቆሙ። ሌላው አስደናቂ ነገር ደግሞ ጉንዳኖች ተራ ነፍሳት አይደሉም። የዓለማችን የመጀመሪያዎቹና ጥንቁቅ ገበሬዎች ናቸው። በተለይም ቅጠል ቆራጭ ጉንዳኖች የሚያሳዩት የግብርና ጥበብ ድንቅ ነው። እነዚህ ጉንዳኖች ቅጠሎችን ቆርጠው ወደ መሬት ስር ካጓጓዙ በኋላ ቅጠሉን በቀጥታ አይበሉትም። ይልቁንስ በቅጠሉ ላይ ልዩ የሆነ ፈንገስ ያመርቱበታል። ጉንዳኖቹ ቅጠሉን በቀጥታ መፍጨት ስለማይችሉ ፈንገሱ ቅጠሉን እንዲያበሰብስላቸውና ወደሚበላ ንጥረ ነገር እንዲቀይርላቸው ያደርጋል።
ይህ ፈንገስ ለእነሱም ሆነ ለልጆቻቸው ዋነኛው የምግብ ምንጫቸው ነው። ፈንገሱን በጥንቃቄ ይመግቡታል፣ ይንከባከቡታል፣ እንዲሁም ጎጂ የሆኑ አረሞችን ያስወግዱለታል። ይህ እጅግ የረቀቀ የግብርና ሥርዓት የሰው ልጅ እርሻን ከመጀመሩ ከብዙ ዓመታት በፊት የነበረ። ከዚህም ባለፈ ጉንዳኖች አፊርስ የሚባሉ ኢንሴክቶችን የማርባት አስገራሚ ችሎታ አላቸው። አፊርሶች የእጽዋትን ጭማቂ ሲመገቡ ሃኒዲው የተባለ ጣፋጭ ፈሳሽ ያመነጫል። ጉንዳኖቹ እነዚህን አፊርሶች ከአዳኝ ነፍሳት ይጠብቋቸዋል። ቅጠል ሲያልቅባቸውም ተሸክመው ወደ አዲስ ለምለም ቅጠል ይወስዷቸዋል። በምላሹም አፊርሶቹን እንደ ላም በማለብ ያንን ጣፋጭ ፈሳሽ ለምግባቸው ይጠቀማሉ። ይህ የሚያሳየው ጉንዳኖች ካገኙት ጥቂት ግብዓት ላይ እንዴት ዘላቂ ሀብት መፍጠር እንደሚችሉ። ዛሬ በእጃችሁ ያለውን ነገር ቆም ብላችሁ ተመልከቱ። ምናልባት ያላችሁ ብዙም የማትጠቀሙበት ያረጀ ላፕቶፕ፣ ጥቂት ጓደኞች፣ ወይም ደግሞ ገና ያልተገነባ ትንሽ ችሎታ ሊሆን ይችላል። ጉንዳኖች ከሕይወት ትልቅ ስጦታ አይጠብቁም። ይልቁንስ ካሏቸው ትናንሽ ሪሶርሶች የማያልቅ ሀብት ይፈጥራል። ምንም የለኝም ከማለት ይልቅ ካለኝ ነገር ምን መፍጠር እችላለሁ ብላችሁ ጠይቁ። ያላችሁን ትንሽ ችሎታ ተንከባከቡት፣ በዝምታ አሳድጉት። በጊዜ ሂደት ታላቅ የሀብት ምንጭ ሆኖ ታገኙታላችሁ። ያረጀ ላፕቶፓችሁ ሳይድ ሐስል መጀመሪያ፣ ያላችሁ ጥቂት ጓደኞች ደግሞ የትልቅ ሐሳብ መፍለቂያ ሊሆኑ ይችላሉ። እናንተ ካሰባችሁት በላይ ሀብታም ናችሁ። ማብቀልና ማሳደግ ብቻ ነው የሚጠበቅባችሁ። አሁን ደግሞ ስለ ጉንዳን እውነተኛ ኃይል እናውራ። እሱም መንጋ ወይም ኮሎኒ የሚባል። በሚሊዮን የሚቆጠሩ ጉንዳኖች ትዕዛዝ የሚሰጥ አንድ መሪ ሳይኖራቸው ፌሮሞን በሚባል ኬሚካል ጠረን እየተግባቡ የመሬት ስር ከተሞችንና እርሻዎችን ይገነባሉ። በአህጉራት የሚዘልቁ ግዙፍ መንግስታትን ያለ ንግሥት ትዕዛዝ በጋራ ግብ ብቻ ይመራሉ። ጂም ሮን እንዲህ በማለት ያስታውሳል። እናንተ አብዛኛውን ጊዜያችሁን የምታሳልፉባቸው 5 ሰዎች አማካይ ውጤት ናችሁ ይለናል። በተጨማሪም የጉንዳን ምሳሌን እጅግ ይወድ ስለነበር ጉንዳኖች ትናንሽ ቢሆኑም ጠንካራ ናቸው። በጋራ ይሰራሉ። ምን ማድረግ እንዳለባቸው እስኪነገራቸው አይጠብቁም። ዝም ብለው ያደርጉታል ይላል። በትግላችሁ ውስጥ ብቸኝነት የተሰማችሁን የመጨረሻ ጊዜ አስታውሱ። ሸክሙ እንደዚያ የከበዳችሁ ብቻችሁን ስለነበራችሁ ነው። ነገር ግን በየቀኑ ጠዋት ዛሬ ምን ሰራህ ብለው የሚጠይቋችሁ ጓደኞች፣ ራሳችሁ ስትጠራጠሩ የሚረዷችሁ አጋሮች፣ ወይም ደግሞ መንገዱ ሲጠፋባችሁ አቅጣጫ የሚያሳዩአችሁ አማካሪዎች ቢኖራችሁ ያ የማይቻለው ተራራ ወደ ኮረብታ ይቀየራል። የጉንዳን መንጋ ማለት ይህ ነው። ድምፅ አልባ አንድነት ያለው መረብ። እነዚህ ጥቃቅን ግን ጠንካራ የሆኑ ትስስሮች የማይቻለውን ነገር ይለውጣሉ። ጉንዳኖች እንቅፋት ሲገጥማቸው ቆመው አያማሩ፣ ይልቁንም ይላመዳሉ። አንዳንዶቹ ሌሎች በሰላም እንዲሻገሩ በገዛ አካላቸው ድልድይ ይሰራሉ። በመንገዳቸው ላይ መጨናነቅ እንዳይፈጠር የራሳቸውን የትራፊክ ሕግ በማውጣት ፈጣኖቹ በመሃል ላይ፣ ቀርፋፎቹ ዳር ላይ ሆነው እንዲሄዱ ያደርጋል። እያንዳንዱ ዝግ በር አዲስ በር ለመክፈት የምታገኙት ቁልፍ ነው። ጉንዳን መንገድ ሲዘጋበት አማራጭ ይፈልጋል እንጂ ማቆም አያውቅም። ተላመዱ። እንቅፋቱ ላይ ቁጭ ብላችሁ ከማልቀስ ይልቅ እንቅፋቱን ረግጣችሁ የምትወጡበትን ስልት ቀይሱ። ጉንዳን ዓለሙን የሚገዛው በመዘጋጀት፣ በመጽናት፣ በአንድነትና መላ በመፈለግ። አሁን ይህ የጉንዳን አስተሳሰብ በውስጣችሁ አለ። ለወደፊት ተዘጋጁ። በየቀኑ ትናንሽ እርምጃዎችን ውሰዱ። ምክንያት ሳያስፈልጋችሁ ስራችሁን ከውኑ። ቡድናችሁን ገንቡና እያንዳንዱን እንቅፋት ወደ ዕድል ቀይሩ። ያላችሁን ነገር አጽኑት። እስቲ ዛሬ ልትወስዱ ያሰባችሁትን ትንሽ እርምጃ ከታች በኮሜንት አጋሩ። በቀጣይ ማይንድሴት ቪዲዮ እስክንገናኝ ሰላም ቆዩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።